ሩቅ አትሂዱ። አንድ ነገር አድርጉ። ይሄ አንድ ነገር ብዙ ነገራችሁን ይቀይረዋል። እያንዳንዱ የማንነታችሁን ገጽታውን ያስተካክለዋል። ትክክለኛውን አቅማችሁን አውጥታችሁ የሚገባችሁ ደረጃ እንድትደርሱ ያደርጋችኋል። ይሄ አንድ ነገር ብዙ ወጪ ያስወጣችሁ፣ ብዙ ያስከፍላችሁ፣ ብዙም አያደክማችሁ። ምን ታደርጋላችሁ? ከማንና ከምንም በላይ ራሳችሁን እወቁ። ራሳችሁን ተረዱት። ለራሳችሁ ሁነኛ ልኬታ አስቀምጡ። ይሄ ነው ራሱን የሚያውቅ ሰው ምንም ማድረግ ይችላል። ራሱን የሚረዳ አቅሙን ጠንቅቆ የሚያውቅ ሰው ማንም የፈለገውን ከማድረግ ሊያስቆመው አይችልም። ራሳችሁን ስታውቁ ትልቁን የህይወት ቁልፋችሁን በእጃችሁ ትጨብጣላችሁ። ሁል ጊዜ ወደፊት መጓዛችሁን ትቀጥላላችሁ። በየጊዜው ትሻሻላላችሁ። በየሰዓቱ ጥንካሬን ትገነባላችሁ። ሰውን ይበልጥ ለማወቅ የምትፋጠኑበትን ጊዜ፣ ሰውን ለመረዳት የምታባክኑትን አቅም ራሳችሁ ላይ ብታጠፉት ምን ያህል ነገሮችን ማስተካከል እንደምትችሉ አስቡት እስቲ። ራሳችሁን ስታውቁ ከማውራት በላይ ማዳመጥ ላይ ታተኩራላችሁ። በየትኛውም ሁኔታ ውስጥ ለራሳችሁ ቅድሚያ ትሰጣላችሁ። የማይረባ ነገር ላይ ጊዜያችሁን ማባከን ታቆማላችሁ። አዎ፣ ሩቅ አትሂዱ። ከመረዳት ጀምሮ ዕውቀትን አስቀድሙ። ራስን ከማወቅ፣ ራስን ከመረዳት፣ ለራስ ጊዜ ከመስጠት፣ ራስን ከማስቀደም ጀምሮ። ሐሳባችሁ ትልቅ ይሁን፣ እቅዳችሁ አስደንጋጭ ይሁን፣ ያሰባችሁት ግብ ከማንም ግብ ይብለጥ። እናንተ ግን ዛሬም ልክ እንደ ትላንቱ አቅማችሁን ማወቅ ላይ ክፍተት ካለባችሁ፣ ራሳችሁን የመረዳት ፍላጎታችሁን የመለየት ችግር ካለባችሁ፣ ሐሳባችሁን ሁሉ ሐሳብ ብቻ፣ እቅዳችሁም እንዲሁ እቅድ ብቻ ሆኖ እንደሚቀር እወቁ። የሰው ልጅ ትልቁ ችግር የሚጀምረው ራሱን ሳያውቅ የሚያውቀው ስለመሰለው ሰው ከልክ በላይ ማውራት ሲጀምር። ዕውቀት ክብር ነው። ራስን መረዳት መቻል ደግሞ ትልቁ ስኬት ነው። የትኛውም ጉዞ ከመጀመራችሁ በፊት ቀዳሚው መዳረሻችሁ ማወቁ እንደመሆኑ መጠን ራስን ገዝቶ ሐሳብን በተግባር ለመግለጥ ቀዳሚው ነገር ራስን ማወቅ ነው። ከስምና ከስራችሁ በላይ ራሳችሁን ማወቅ ስትጀምሩ መቼ፣ እንዴት፣ ምን ብታደርጉ ስኬታማ፣ አስደሳች ህይወት መኖር እንደምትችሉ ትገነዘቡታላችሁ። አዎ ጀግናዬ፣ ብዙ መድከም አያስፈልግህም። ወደፊት በህይወትህ የሚከናወኑትን አበይት ጉዳዮች የምትወስነው አንተ ነህ። ባልተከፈተ በር የሚገባ ሰው የለም። ባልተፈቀደለት ስፍራም የሚቆይ ሰው የለም። አንተም ራስህን በሚገባ ስታውቅ ማን እንደሚጠቅምህ፣ ማን እንደሚጎዳህ፣ ማን ሊጠቅምህ፣ ማን ሊጠቀምብህ እንደመጣ በሚገባ ታውቃለህ። በህይወት ቅድሚያ የተሰጠው ነገር ፍሬ ማፍራቱ አይቀርም። አንተም ለራስህ ቅድሚያ ከሰጠህ ማደግህና መቀየርህ አይቀርም። ድቅድቅ ጨለማን ገፎ ለመውጣት በተቻለ አቅም ትልቅ ውስጣዊ ብርሃን ያስፈልጋል። ብርሃኑም ራስን ማወቅ ይባላል። ራስን ማወቅ ደፋር ያደርጋል። ራስን ማወቅ ኃይልና ብርታት ይሰጣል። ውስጥን ያነቃል። ኃላፊነትን ለመውሰድ ያዘጋጃል። ተነሳሽነትን ይጨምራል። ወኔን ያንጻል። በህይወት ዘመን ካሉብህ ዋነኛ ተልእኮች ውስጥ አንደኛው ራስህን ማወቅ ነውና ዛሬም ነገም ወደፊትም ራስህን ማጥናትህን እንዳታቆም። በየቀኑ ራስህን ማንበብህን እንዳታቆም። ህይወትህ ሁነኛ አቅጣጫ ይይዝ ዘንድ በየጊዜው
የራስህን ግንዛቤህን ማሳደጉን ቀጥል። ግሩም ድንቅ ቀን ይሆንላችሁ። ዶክተር አእምሮ እባላለሁ።